ዝንጥ ለማለት ግዴታ ብዙ ልብስ አያስፈልገንም። የሚያስፈልጉን ጥቂትና ታይምለስ የሆኑ ከብዙ አይነት አለባበሶች ጋር ልለብሳቸው የምንችላቸው ቤዚክ የሆኑ ልብሶች ናቸው። ስለዚህ እነሱ ልብሶች ምን አይነት ልብሶች ናቸው የሚሉትን ዛሬ እናወራለን። አብራችሁን ቆዩ። እነዚህ አሁን የምነግራችሁ ልብሶች ኦልሬዲ ቁምሳጥናችን ውስጥ ያሉ ልብሶች ሊሆኑ ይችላሉ፣ ወይም ደግሞ ስንገዛ ምን አይነት ልብሶችን ነው አይተን መግዛት ያለብን የሚሉትን ነገሮች ነው አሁን የምናወራው። እስቲ መጀመሪያ ስለ ቶፖች እናወራ። ከላይ እንጀምርና ወደ ታች እየሄድን እንሄዳለን። ቶፖችን ስንመርጥ እንግዲህ ምን አይነት ቶፖች መሆን አለባቸው? ከብዙ አይነት አለባበሶች ጋር ልንለብሳቸው የምንችላቸው ቶፖች መሆን አለባቸው። እንደፈለግነው ከጂንስ ጋር ልንለብሰው ይገባል፣ ከጨርቅ ሱሪ ጋር፣ ከቀሚስ ጋር እንደፈለግን እየቀያየርን ፔር ማድረግ አለብን ቶፕ ስንገዛ። ስለዚህ ለምሳሌ አሁን ነጭ ቲሸርት በጣም አሪፍ ነው። ጥቁር ቲሸርት፣ ቤጅ፣ ግሬ፣ ኒውትራል የሆኑ ከለሮች የሉ እነሱን ከተለያየ አይነት አለባበስ ጋር ፔር ማድረግ እንችላለን። ብዙ ጊዜ አሁን በጣም ከለርፉል የሆኑ ቶፖችን ስንገዛ ልብስ ሊመርጡብን ይችላሉ። ወይ ከጥቁር ነገር ጋር ብቻ ልንለብሳቸው እንችላለን። ብቻ ሊሚት ይኖረዋል የምንለብሰው አውትፊት የሚሰጠን በዛ ቶፕ ልንለብስ የምንችለው አውትፊት ትንሽ ሊሆንብን ይችላል። ስለዚህ እንደዛ መሆን የለበትም። እና ሸሚዝ ደግሞ ነጭ ሸሚዝ፣ ጥቁር ሸሚዝ በጣም አሪፍ ናቸው። ከዛ አሁን ደግሞ ከስር ደግሞ ምን አይነት ልብሶች ነው የሚያስፈልጉን የሚሉትን እኔ አብዛኞቻችን ከምንወደው ጂንስ እንጀምር። ስለዚህ ጂንስ አሁን ቤዚክሊ 3 አይነት ከለር ጂንሶች ቢኖሩ በጣም አሪፍ ነው። የመጀመሪያውና ዋነኛው ይሄ ኦሞ ከለር ጂንስ የለም። ይሄ ከለር በቃ በጣም ነው የሚገርመኝ። በቃ ታይምለስ ነው። እኔ እንጃ ይሄ ጂንስ መቼ ነው በቃ ከ80s ጀምሮ ነው የሚለበሰው አይደል? ይሄው እስካሁን ድረስ ማለት ነው። ምንም ፋሽኑ አያልፍበትም። ከፈለግነው አይነት ቶፕ ጋር ፔር ማድረግ እንችላለን። በጣም ቆንጆ ነው። ሁለተኛው ደግሞ እዚህ ጋር እንደምታዩት ደማቅ ሰማያዊ ይሄ ጂንስ ራሱ አያምርም? እንዴት እንደምወደው እኔማ በስማ በቃ የሆነ ክላሲክ የሆነ ሉክ አለው። በቃ ክላሲ ነው ደስ ሲል እና ይሄኛውን ከፈለግነው አይነት ቶፕ ጋር ፔር ማድረግ እንችላለን። በቃ አይመርጥብንም፣ ከለር አይመርጥብንም። የፈለግነውን አይነት ቶፕ ብንለብስ ይቀበላል። ስለዚህ ከብዙ አይነት ልብሶች ጋር ደግሞ መልበስ ከቻለን ማለት ይሄኛው ልብስ በጣም ፐርፌክት ነው ማለት ነው።